የዩቲዩብ ኢንትሮ እንዴት እንደምንሰራ አላሳያችሁ። መጀመሪያ ወደ ክሮም ወይም ወደ ጉግል እገባለሁ ማለት ነው። ከዛ ካንቫ ብዬ ሰርች አደርጋለሁ። እነዛ መጀመሪያ የሚያጣልኝን ክሊክ አርዬ እገባለሁኝ። እዚህ ጋር ብዙ የሚሰሩ ነገሮች አሉ። ማለቴ ወደ ታች ስክሮል አደርግና ቪዲዮ የሚል አለ። እዛ ጋር ቪዲዮ የሚለውን ሲኦል የሚለውን ነክቼ እገባለሁ ማለት ነው። ኦኬ ከዛ እንደዚህ በዚህ መልኩ ደረደረልኝ ማለት ነው። ከዚህ የመረጥኩትን ዲዛይን ማለት ነው ሴሌክት አርዬ እገባለሁ። እዚህ በኋላ እዚህ ጋር እኔ ወደምፈልገው አይነት ዲዛይን ኤዲት አደርገዋለሁ ማለት ነው። ይሄንን የ10 ሰከንድ ቪዲዮ ነው ማለት ነው። ስለዚህ እኔ ወደምፈልገው አይነት ኢንትሮ እንዴት እንደምሰራ እስከመጨረሻው ተከታተሉ። እዚህ ጋር ዌልካም ይላል። እሱን የራሴን ዩቲዩብ ቻናል እጽፍበታለሁ ማለት ነው። ታይፒንግ ጋር እገባለሁኝ ወይም እዚህ ይሄ ካልተመቸኝ ሌላ ታይፕ ልመርጥ እችላለሁ ማለት ነው። ዜን ሌላ ታይፕ ለመምረጥ ይኸው እዚህ ጋር እገባለሁኝ። የምፈልገውን አይነት የጽሁፍ ስታይል እዚህ ጋር እመርጣለሁ ማለት ነው። ይሄን መረጥኩት። ከዛ የራሴን ዩቲዩብ ቻናል እዚህ ጋር ጽፋለሁ ማለት ነው። አንዱ ቲዩብ ብዬ ጽፋለሁ። ከዛ በመቀጠል ከለር ቼንጅ ማድረግ እችላለሁ። በቀይ ወይም በአረንጓዴ በጥቁር በፈለኩት አይነት ከለር ይሄን ላድርገው። ይሄ በጣም አትራክቲቭ ስለሆነ ከቪዲዮ ጋር ስለሚሄድ ይሄን ላድርገው። ይሄን ቱ ማይ ቻናል የሚለውን ደግሞ ማጥፋትም እችላለሁ። የራሴን ዩዘር ኔም እዚህ ጋር ማስገባት እችላለሁ ማለት ነው። ማልፈልጋቸውን አስወጣቸዋለሁ። የምፈልጋቸውን ቴክስት ቦክሶች ደግሞ ለምሳሌ ቱ ማይ ቻናል የሚለውን የራሴን ዩዘር ኔም ጽፍበታለሁ ማለት ነው። አንዱ ቲዩብ ብዬ ጽፋለሁ ማለት ነው። አንዱ ቲዩብ ከለር መምረጥ ይቻላል። የምፈልገውን አይነት ከዚህ ቪዲዮ ጋር ማች የሚያደርግ ከለር መምረጥ እችላለሁ። ይሄው አስገባለታለሁ ማለት ነው። ከዚህ በመቀጠል ደግሞ የሰብስክራይብ እና የላይክ በተን ማስገባት እችላለሁ ማለት ነው። ከዛ ደግሞ ሰብስክራይብ እና የላይክ በተንን ለማስገባት እዚህ ኢለመንት ላይ የሚለው ገብቼ ሰርች አደርጋለሁ ማለት ነው። ሰብስክራይብ ብዬ ሰርች እጽፋለሁ። እዚህ ጋር ሰርች ቦታው ላይ ሰብስክራይብ ኤንድ ላይክ ሰብስክራይብ አድርጉና ላይክ አድርጉ በሞሽን ወይም በፎቶ አኒሜሽን ለማስገባት ማለት ነው። የመጣልኝ በዝርዝር ከዛ የምፈልገውን አይነት በተን መርጣለሁኝ። በግራፊክስ አለ፣ በቪዲዮ አለ፣ በፎቶ አለ። ስለዚህ እኔ የፈለኩትን ላስገባ እችላለሁ። በቪዲዮ ምናልባት ባክግራውንዱ ስለሆነ ብዙም አትራክቲቭ ላይሆን ይችላል። ስለዚህ በፎቶ አድርጌው አኒሜሽን ብሰራለት የራሱን ብሰራለት አሪፍ ነው። ስለዚህ እቺን እጠቀማለሁ፣ አጀስት አደርጋለሁ ቦታዋን ማለት ነው። ሰብስክራይብ የምትለዋን እዚህ ጋር ማሳነስ ካለብኝም አሳንሰዋለሁ። አፕሮፕሪየት ቦታውን አስቀምጬ ማለት ነው። ሌላ ደግሞ እንደዚህ ላይክ የሚለውን ደግሞ ለመፈለግ እዚህ ጋር ሌላ የላይክ በተን ስለሌለ እዚህ ጋር ላይክ ብዬ ሰርች አደርጋለሁ ማለት ነው። የላይክ በተን ለማስገባት ይኸው ከዚህ ጋር የመጣች እቺ ሰማያዊዋን መርጬ ላስገባት። እስኪ ሰማያዊዋ ታምራለች። እዛ ቦታ አጀስት አደርጋለሁ ማለት ነው። ከሰብስክራይብ በተኗ አነስ ማለቴ ወረድ ብሎ ብትሆን አሪፍ አፒራንስ ይኖራታል ብዬ አስባለሁ። ከዛ እዚህ ጋር ደግሞ የሚጀምርበትን ታይም አጀስት አደርጋለሁ። መጀመሪያ አኒሜሽንም መስራት ካለብኝ እዚህ ጋር እሰራለሁ ማለት ነው። የሁለቱ ማለት ነው፣ የላይክም የሰብስክራይብ የሚጀምርበትን ሰዓት ወደ መጨረሻው አካባቢ ከ5 ሰከንድ በኋላ ማስጀመር መቻል አለብኝ ማለት ነው። በዚህ መልኩ ሞሽን አድርጓል ማለት ነው። ይሄንም
ማለቴ እነዚህን ሰብስክራይብ እና ላይክ በተኖችን በእንትን መስራት በካፕከት መስራት ይቻላል። ከዛ ዳውንሎድ አድርገዋለሁ ማለት ነው። ሶስት ፖይንቶችን ነክቼ እዛ ዳውንሎድ የሚለውን እነካለሁ ማለት ነው። እዚህ ጋር ዳውንሎድ የሚል አለ። ኦኬ እዚህ ጋር እነዚህን ነክቼ እገባለሁ ማለት ነው። ምናልባት ተምኔል ስንሰራ ቶሎ ዳውንሎድ ሊሆንልን ይችላል። ቪዲዮ ስንሰራ እንደ ተምኔሉ በአንዴው ላይሆን ይችላል ማለት ነው። ትንሽ መጠበቅ አለብን። ስለዚህ እኔ መሰለ የዩቲዩብ ኢንትሮ ሰራሁ ማለት ነው። ይሄንን ቪዲዮ ከመጀመሩ በፊት ልክ እንደ ኢንትሮ መጠቀም ይቻላል ማለት ነው። ስለዚህ ይሄን የመሰለ የዩቲዩብ ኢንትሮ መስራት ከምትፈልጉ ከሆነ በዚህ መሰረት መስራት ትችላላችሁ። አይ ሆፕ ከዚህ ቪዲዮ ብዙ ነገር እንደምትጠቀሙ ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ። ላይክም አድርጉ። ኮመንት ደግሞ እንድሰራላችሁ የምትፈልጉትን ነገር ኮመንት ላይ ያሳውቁኝ። እኔም በኮመንታችሁ መሰረት ሰርቼላችሁ በዩቲዩብ ብቅ እላለሁ ማለት ነው። ለዛሬ በዚህ ተለየኋችሁ። መልካም ምሽት ለሁላችሁ ተመኘሁ።